አዲስ አበባ የኢትዮጵያ የልብ ትርታ ናት። ይቺ ከተማ በየማለዳው ስትነቃ አዳዲስ ህልሞችን አርግዛ ነው። ዛሬ ግን ህልሟ ከንግግር አልፎ ወደ ግንባታም ተቀይሯል። በአቃቂ ቃሊቲ ሰማይ ስር በ93.9 ሄክታር መሬት ላይ የወደፊቷ ኢትዮጵያ በገላን ጉራ ኢንዱስትሪ ፓርክ እየተቀረጸች ነው። የምትመለከቱት ዝም ብሎ ግንባታ አይደለም። 3 ታላላቅ ራዕዮችን ያነገበ የኢኮኖሚ አብዮት ነው። የገላን ጉራ የኢንዱስትሪ ፓርክ የሀገር በቀል ምርቶችን ተወዳዳሪነት ወደ ዓለም አቀፍ ደረጃ ከፍ ማድረግ፣ የአምራች ኢንዱስትሪዎች ተወዳዳሪነትንም ማሳደግ የመጀመሪያው ዓላማው አድርጓል። የምርታማነትን ጣራ መስበር፣ እንዲሁ በሶስተኝነት ደግሞ የቴክኖሎጂ ሽግግርን የማረጋገጥ ብሔራዊ ኩራትንም አንግቧል። ምዕራፍ 1 እነሆ ዝግጁ ሆኗል። ሎት 1 68 የጨርቃጨርቅና አልባሳት ማምረቻዎች፣ 248 የማምረቻና የጥሬ ዕቃ መጋዘኖችን እንዲይዝ ተደርጎ ተገንብቷል። እዚህ ጋር ዘመናዊነትና ደህንነት ተጣምረውበታል። የተገጠሙለት ሲሲቲቪ ካሜራ፣ ዘመናዊ ሊፍቶችና የአደጋ መከላከያ ዘዴዎች ለወጣቱ ምቹ የሥራ ቤት ፈጥረውለታል። ሻገር ስንል ደግሞ የግንባታውን ሎት 3 እናገኛለን። በስፍራው ብረት፣ እንጨትና ኬሚካል የሚገሩባቸው 6 ግዙፍ ሼዶች አርፈውበታል። ከ18 እስከ 20 ሺህ የሚቆጠሩ የቴክኒክና ሙያ ወጣት ባለሙያዎች ክህሎቶቻቸውን ወደ ሀብት የሚቀይሩበት ሰፊ መድረክ ሆኖ ያገለግላል። ይሄ ኢንዱስትሪ መንደር ብቻ ሳይሆን ወጣቱ የሚማርበት፣ ለሀገሩና ለሕዝቡ አስተዋጽኦ የሚያደርግበት፣ እንዲሁም ታሪክ የሚሰራበት ከተማ ነው። ይህ የገላን ጉራ ኢንዱስትሪ ፓርክ ለአነስተኛና መካከለኛ ኢንዱስትሪ ልማት ትልምን የሰነቀ ፕሮጀክት ነው። የሥራ ዕድል ብቻ ሳይሆን የከተማዋን ኢንዱስትሪ ጉዞ የሚቀይር አሻራንም አንግቧል። ዛሬ ለወጣቶቻችን የተከፈተ የተስፋ በር፣ ነገ ለኢትዮጵያ የሚተርፍ የብልጽግና መሰረት ነው።